ታዋቂዋና ተወዳጇ ተዋናይት ብሩክታይት ሽመልስ ትናንት ምሽት በሰይፉ በኢቢኤስ ፕሮግራም ላይ ቀርባ ባደረገችው አስገራሚ ቆይታ መላውን ተመልካች በእንባ አራጭታለች። ሁልጊዜ በደስታና በሳቅ የምናውቃት ብሩክታይት ከጀርባዋ እንዲህ ያለ ከባድ ልብ የሚነካ ታሪክ ይዛ ትጓዛለች ብሎ ያሰብ አልነበረም። ትናንት ግን ደፍራ ስለማታውቁ ያለፈው የልጅነት ህይወቷና በሶሻል ሚዲያ ስለሚወራባት የከንፈር ፕላስቲክ ሰርጀሪ እውነቱን አፍረጥርጣዋለች። ብሩክታይት ካሳለፈችው አስቸጋሪ ልጅነት ህይወት ውስጥ እጅግ ልብ የሚነካውን ምዕራፍ ስትናገር እንባዋን መክታት አልቻለችም ነበር። ገና የ15 ዓመት ታዳጊ ልጅ እያለች ከቤት ለመውጣት እንደተገደደችና ያንን አስቸጋሪ ጊዜ ብቻዋን እንዴት እንደተጋፈጠችው ስትናገር በስቱዲዮ ውስጥ የነበሩትን ታዳሚዎች ጭምር በሐዘን በትኗል። ያን ጊዜ በጣም ልጅ ነበርኩ፣ ህይወት ግን ምርጫ አልሰጠችኝም የምትለው ብሩክታይት ያ የጨለማ ጊዜ ለደረሰችበት ጥንካሬ መሰረት ቢሆናትም ትዝታዋ ግን ዛሬም ድረስ የሚደማ ጠባሳ ጥሎባት ማለፉን በእንባ ታጅባ ገልጻለች። ከዚህ ስሜታዊ የህይወት ታሪክ ባሻገር ብሩክታይት በሰፊው ለሚወራባት ሌላ ጉዳይ ምላሽ ሰጥታለች። ከንፈሬ ያጨቃጭቃቸዋል። ምን ሆነ ነው የሚሉት? ትንሽ አነሰ መሰለኝ። ከንፈሬ ትንሽ ስለዚህ ተሰርተሻል አልተሰራሽም አይነት ነገር የሚመጣብሽ ብዙ ጊዜ ከንፈርሽ ላይ ነው። በሶሻል ሚዲያ ላይ በርካታ ሰዎች ብሩክታይት ከንፈሯ ላይ የፕላስቲክ ሰርጀሪ ወይም ፊለር አድርጋለች በሚል በሰፊው ሲያሟትና ሲከራከሩባት ቆይተዋል። ሰይፉ ይህንን ጥያቄ ወደ እሷ ሲወረውርላት ግን እውነቱን በግልጽ አስቀምጣለች። ብሩክታይት ስትመልስ ምንም አይነት ሰርጀሪ አላደረኩም፣ ይሄ ተፈጥሯዊ ከንፈሬ ነው ብላለች። አክላም በሰዎች ወሬ እንደማትደናገጥና ምናልባትም ወደፊት እድሜ እየጨመረ ሲሄድ ላስፈለገኝ ላደርገው ይሆናል ግን አሁን ላይ ምንም የሰራሁት ነገር የለም ስትል የሐሰት ወሬዎችን ሙሉ በሙሉ አስተባብላለች። የብሩክታይት ሽመልስ የትናንትናው ቆይታ ከአርቲስት ባሻገር የብዙ ሴቶችን ጠንካራ የህይወት ውጣ ውረድ ያሳየ ድንቅ መድረክ ነበር። የሰዎችን የተሳሳተ ወሬ በኩራትና በፈገግታ ስታስተባብል የደረሰችበትን የህይወት ስቃይ ደግሞ በእንባ የገለጸችበት ይሄ ቃለ መጠይቅ ለብዙዎች መነጋገሪያ ሆኖ ቀጥሏል። እናንተስ በብሩክታይት የትናንትና ቆይታ ላይ ምን ተሰማችሁ? ስለ ልጅነቷ ህይወት፣ ስለ ሰርጀሪ የሰጠችው ምላሽስ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያጋሩን። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። ይህንን ቪዲዮም ላይክ ያላደርጋችሁ ላይክ ያድርጉ። ሰናይ ቀን። እሺ